ሰላም የሀበሻ ኦንላይን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ወደ ክሪፕቶ ከረንሲው ዓለም መቀላቀል ለምትፈልጉ በተለያየ ምክንያት የባይናንስ አፕሊኬሽን መጠቀም ፈልጋችሁ ግን አፕሊኬሽኑ አጠቃቀሙ ትንሽ ግር ላላችሁ በአብዛኛው ለጀማሪዎች የሚሆን እንዴት ባይናንስን መጠቀም እንዳለብን የሚያሳይ ቪዲዮ ነው። ወደ ክሪፕቶ መግባት ከፈለጋችሁ የባይናንስ አፕሊኬሽንን ማወቅ በጣም ትክክለኛው መንገድ ነው። በዓለማችን ላይ ቁጥር 1 የክሪፕቶ ከረንሲ ኤክስቼንጅ ፕላትፎርም ባይናንስ ነው። እንደዚሁም አንደኛ ከመሆኑ በላይ ሁለተኛና ሶስተኛ ላይ ያሉት እንኳን ተደምረው ባይናንስን አይበልጡትም፣ በተለይ በዴሊ ትሬዲንግ ቮሊዩም ማለት ነው። እንዲሁ በሀገራችን ውስጥም ከክሪፕቶ ጋር በተያያዘ በጣም ብዙ ሰዎች የሚጠቀሙበት አፕሊኬሽን ነው ባይናንስ። እናንተም እንዴት ነው ባይናንስ ላይ በትክክለኛው መንገድ መጠቀም የሚቻለው የሚለውን ዛሬ ቀስ እያልኩኝ ስቴፕ ባይ ስቴፕ ሁሉንም ራሴ እያረኩኝ የማሳያችሁ ይሆናል። የባይናንስ አፕሊኬሽን ኢንተርፌሱ ምን ይመስላል ከሚለው ጀምሮ እንደዚሁ መሰረታዊ የሆኑትን እንዴት ነው ስፖት ትሬዲንግ ማድረግ የምንችለው፣ የሆነ ኮይን ገዝተን ማስቀመጥ ብንፈልግ እንዴት ነው ገዝተን ማስቀመጥ የምንችለው፣ መሸጥስ ብንፈልግ እንዴት ነው በትክክለኛው መንገድ ባይናንስ ላይ ኮይኖችን መሸጥ የምንችለው የሚለውን ራሴ እየገዛውና እየሸጥኩ እንደዚሁም ፊውቸር ትሬዲንግ ስናደርግ በትክክለኛው መንገድ እንዴት ነው ፊውቸር ትሬድ ማድረግ የምንችለው የሚለውን እናያለን። በመጨረሻም እንደዚሁ ገንዘባችሁን አስቀምጣችሁ ትሬድ ማድረግ ባትፈልጉ እንኳን ገንዘብ በማስቀመጥ ብቻ በወለድ ወይንም በኢንተረስት እንዴት ነው ወለድ ማግኘት የምንችለው፣ ማድረግ ያለብንስ ጥንቃቄ የትኛው ነው የሚለውን ራሴ ስልኬ ላይ ገብቼ እያንዳንዱ ነገር ስቴፕ ባይ ስቴፕ አሳያችኋለሁ። እንግዲህ ይሄንንም ማሳያችሁ ኦልሬዲ ባይናንስ አፕሊኬሽን ሬጂስተር አድርጎ ለከፈተ የባይናንስ አካውንት ላለው ሰው ነው ማለት ነው። ከዚህ በፊት አከፋፈቱን ስላሳየው አሁን እሱን የማሳይ አይሆንም። ስለዚህ እናንተ እስካሁን የባይናንስ አካውንት ከሌላችሁ ከታች ሊንክ አስቀምጬላችኋለሁ። እሱን ሊንክ በመጠቀም ሬጂስተር ማድረግ ትችላላችሁ። እንዲሁም እሱን ስላደረጋችሁ ወደፊት ትሬድ ስታደርጉ የ10% የትሬዲንግ ፊ ዲስካውንት ወይንም የ10% ቦነስ ታገኛላችሁ ማለት ነው። በዛ ሬጂስተር ማድረግ ትችላላችሁ። ዋንስ ሬጂስተር ካረጋችሁና የባይናንስ አካውንት ካላችሁ እንዴት ባይናንስን መጠቀም እንችላለን የሚለውን ደግሞ ቀጥታ ወደ ስልኬ ላይ እንግባና እኔ እሺ መጀመሪያ ወደ ባይናንስ አፕሊኬሽናችን እንገባለን። ከዛ አፕሊኬሽናችን ላይ እንደገባን ፊት ለፊት ኢንተርፌሱ እንደዚህ ይመስላል። ሆም ፔጅ ላይ ያለነው አሁን እዚህ ጋር እንደምታዩቸው ሆት የሆኑ ኮይኖች ብሎ እነዚህን ኮይኖች እዚህ ጋር ያስቀምጥልናል። እንደዚሁም ደግሞ በ24 ሰዓት ውስጥ የነበራቸው የፕራይስ ለውጥ ምን ይመስላል የሚለውን ያሳየናል ማለት ነው። ለምሳሌ የቢኤንቢ ወደ 0.88% ዋጋ ወርዷል፣ ቢትኮይን 0.58 ወርዷል እያለ ሁሉንም ያሳየናል ማለት ነው። እንደዚሁ ደግሞ አዲስ ኮይኖች አዲስ ባይናንስ ላይ ሊስት የተደረጉ ኮይኖችን ማየት ከፈለግን እንዲሁ ኒው የምትለው መርጠን እዚህ ጋር እነሱን ኮይኖችና እንዲሁም በ24 ሰዓት የፕራይስ ቼንጃቸውን ማየት እንችላለን ማለት ነው። እንደዚሁም ደግሞ ከጎን ጌነር የሚለውን ነክተን በ24 ሰዓት ውስጥ በጣም አሪፍ ዋጋቸው የጨመረ ኮይኖችን ደግሞ እንዲሁ ይዘረዝርልንና እናያለን ማለት ነው። እንደዚሁም ደግሞ ከጎን ሉዘር የሚላለ እዛም ላይ በ24 ሰዓት ውስጥ ዋጋቸው በጣም የወረዱ ኮይኖችን ያሳየናል ማለት ነው። ለምሳሌ እዚህ ጋር በጣም ዋጋው የወረደው ባለፉት 24 ሰዓት ውስጥ ኦርካ የተባለው ኮይን ወደ 31% ዋጋው ድሮፕ አድርጓል ማለት ነው። እንደዚህ አይነት የተለያዩ ነገሮችን ማየት እንችላለን። እንዲሁም በ24 ሰዓት ውስጥ ከቮሊዩም አንጻር እንዲሁም ከማርኬት ካፕ አንጻር የተለያዩ ታቦችን እየመረጠን ማየት እንችላለን ማለት ነው። ይሄን ያገኘነው እዚህ ሆም የሚለው ታብ ላይ ነው። እንደዚሁ ከሱ ጎን ማርኬት የሚላለ ማርኬት ላይ ደግሞ ያለው ምንድነው አጠቃላይ እዚህ ባይናንስ ላይ ሊስት የተደረጉ ኮይኖች እንዳለ እዚህ ጋር ማየት እንችላለን ማለት ነው። እንደምታዩት በጣም ብዙ ኮይን ያለው የምትፈልጉትን ኮይን እዚህ ውስጥ ገብታችሁ መምረጥና ትሬድ ማድረግም ሆነ ግራፉን ማየት ትችላላችሁ ማለት ነው። እንዲሁ ከዚህ ሁሉ ደግሞ የመረጣችሁት ፌቨራይት ማድረግ የምትፈልጉት ካለ ሆትን ለምሳሌ እኔ ፌቨራይት ማድረግ ከፈለኩኝ እዚህ ጋር ያለችውን የስታር ምልክት ነካና ፌቨራይት ማድረግ እችላለሁ ማለት ነው። ዋንስ የምንፈልገውን ፌቨራይት ካደረግን በኋላ እዚህ ፌቨራይት በሚለው ስር ፌቨራይት ያደረግናቸው ኮይኖች እንዳለ ይመጣሉ ማለት ነው። አሁን እዚህ ጋር ያሉት እኔ ፌቨራይት ያደረግኳቸው ኮይኖች ናቸው ማለት ነው። ቀጣዩ ትሬድ የሚለው ታብ ሲሆን እዚህ ትሬድ የሚለው ላይ ስንገባ ደግሞ ትሬድ ለማድረግ የሚያስችለን ዊንዶ ይመጣልናል ማለት ነው። ማንኛውንም ኮይን እዚህ ጋር ባይ ኤንድ ሴል ማድረግ እንችላለን። ቀጣይ ከጎን ያለው ፊውቸር ነው። ፊውቸር ላይ ደግሞ ምንድነው ፊውቸር ትሬዲንግ ማድረግ የምንችልበት ቦታ ነው ማለት ነው። ሎንግም ሆነ ሾርትም በመግባት ፊውቸር ትሬድ እዚህ ማድረግ እንችላለን። ሌላው እዚህ ጋር መጨረሻ ላይ አሴት የሚለው አለ።
እዚህ አሴት ላይ ደግሞ አጠቃላይ ባይናንሳችን ላይ ምን ያህል ገንዘብ አለ፣ የት ነው ያለው፣ የትኛው አካውንት ውስጥ ነው የሚለው እንዳለ እዚህ ጋር ማየት እንችላለን ማለት ነው። እዚህ ጋር የምታዩት ኦቨርቪው የሚለው ላይ አጠቃላይ ባይናንሳችን ላይ ያለው ገንዘብ በዶላር ቢቀየር ስንት ያወጣል የሚለው እዚህ ጋር በዶላር ቀይሮ ያሳየናል ማለት ነው። እንደዚሁም እዚህ አሴታችን ላይ የተለያዩ አካውንቶች አሉ። ለምሳሌ እዚህ ጋር ፈንዲንግ የሚባል አካውንት አለ። ፈንዲንግ አካውንት ማለት ፒቱፒ ላይ ስንገዛ ወይንም በሌላ መንገድ ዲፖዚት ስናደርግ እዚህ ፈንዲንግ የሚለው ላይ ነው የሚገባው። ስፖት ላይ ደግሞ ስፖት ላይ አንዴ ፈንዲንግ ላይ ከገባ ገንዘባችን ከፈንዲንግ ወደ ስፖት አስገብተን ስፖት ላይ መግዛት መሸጥ፣ የተለያዩ ኮይኖችን መያዝ ከፈለግን ዶጅ ኮይን መያዝ መግዛት ከፈለግን የገዛነውን መሸጥ ከፈለግን እዚህ ስፖት ላይ ነው የሚሆነው ማለት ነው። እንዲሁ ደግሞ ገንዘባችንን ስቴክ በማድረግ ወለድ መቀበል የምንፈልግ ከሆነ እዚህ እርን የሚለው ላይ ነው የሚመጣልን። እንደዚሁ ደግሞ ፊውቸር ትሬዲንግ ማድረግ የምንፈልገው ገንዘብ ካለ ደግሞ እንዲሁ መጀመሪያ ወደ ፊውቸር ትራንስፈር ማድረግ ይኖርብናል ማለት ነው። በአጠቃላይ ደግሞ እነዚህ አራቱም አካውንት ላይ ያለን ገንዘብ ቢደመርና ወደ ዶላር ቢቀየር ስንት ነው ሊያወጣ የሚችለው የሚለውን እዚህ ኦቨርቪው የሚለው ላይ ያሳየናል ማለት ነው። ሌላውና በጣም ወሳኝ የሆነው ደግሞ የምናየው የስፖት ትሬዲንግ ነው። እንዴት ነው ስፖት ትሬድ ማድረግ የምንችለው? ወይንም የሆነ ኮይን ገዝቼ ማስቀመጥ ከፈለግኩኝ እንዴት ነው መግዛት የምችለው? ከዛ ከገዛውስ በኋላ እንዴት ነው መሸጥ የምችለው የሚለውን የምናይበት ነው ማለት ነው ስፖት ትሬዲንግ። ስለዚህ እሱን ለማድረግ መጀመሪያ የትኛውን ኮይን ነው መግዛት የምፈልገው የሚለውን ለማየት ማርኬት ላይ እንገባና መግዛት የምንፈልገውን ኮይን እንመርጣለን ማለት ነው። ለምሳሌ እኔ ዶጅ ኮይን ከሆነ መግዛት የፈለግኩትኝ እዚህ ጋር እንደምታዩት ዶጅ ኮይን አለ። እሱን እነካዋለሁ ማለት ነው። ዶጅ ኮይን ላይ ስገባ ግራፉ እንደዚህ ያሳየኛል። አሁን መግዛት ፈልጋለሁ ካልኩ ምን እመርጣለሁ? ባይ የሚለውን እነካለሁ። እዚህ ጋር የሚያስፈልጉትን መረጃዎች አስገብቼ መግዛት እችላለሁ ማለት ነው። ከላይ እዚህ ጋር ስፖት ብሎኛል። አሁን ያለሁት ስፖት ላይ ነው። ልክ ነው። እዚህ ጋር ኮይን ዶጅ በዩኤስዲቲ ይለኛል። ይሄ ማለት መግዛት የምፈልገው ዶጅ ነው፣ የምከፍለው ደግሞ በዩኤስዲቲ ነው እያልኩት ነው። እዚህ ጋር እንዲሁ ከታች ባይ እና ሴል ጎን ለጎን አሉ። ኦልሬዲ ባይ ላይ ነው ያለው፣ ስለዚህ ልንገዛ ነው ማለት ነው። ከታች ያለው ማርኬት የሚላለ እነዚህ የኦርደር ታይፖች ናቸው። ማርኬት ላይ መሆኑ አሪፍ ነው። ሌላው ሊሚት ምንድን ነው? ሊሚት ላይ ብናደርገው ኖሮ አሁን 0.9 አይደለ ቀንሶ 0.8 ሲሆን ግዛልኝ ብለን ለማዘዝ ማለት ነው። ከዛ እኛ ባንኖርም እሱ ዋጋው ቀንሶ እኛ የሰጠ ነው 0.8 ፕራይስ ላይ ለምሳሌ ሲደርስ ራሱ ይገዛልናል ማለት ነው። እኛ ግን አሁን እዚሁ ገዝተን ለማየት ማርኬትን እንጠቀማለን። ማርኬትን ለምንድን የምትጠቀሙት? ወዲያው ኢሚዲየትሊ መግዛት ስትፈልጉ በገበያው ዋጋ ግዛልኝ ወይንም ሽጥልኝ ሲሆን የማርኬት ፕራይስን እንጠቀማለን ማለት ነው። ሌላው እዚህ ጋር ምን ያህል ነው ቶታል ብሎ ዩኤስዲቲ ይላል። በአጠቃላይ የምን ያህል ዩኤስዲቲ ነው መግዛት የምትፈልገው ይለኛል። ለምሳሌ እኔ እዚህ ጋር የ$20 መግዛት ከፈለግኩ የ$20 ብዬ እዚህ ጋር ጽፍለታለሁ፣ ወይ የ30 ከፈለግኩም 30 ብዬ ጽፍለታለሁ። እንደምታዩት እዚህ ጋር አጠቃላይ አሁን ስፖት ላይ ያለኝ ባላንስ ስንት ነው ይላል። አቬለብል ብሎ ወደ 52 አለኝ እና በፐርሰንት መግለጽ ከፈለግኩኝ ደግሞ የ$20 ግዛልኝ የ$30 ግዛልኝ ማለቱን ትቼ በፐርሰንት የባላንሲን 100% ግዛልኝ ካልኩት 100% ስንት ይሆናል? ሙሉ በ52 ዩኤስዲቲው ይገዛልኛል ማለት ነው። አይ 50% ግዛልኝ ብሎ ደግሞ የ50% ወደ $26 አካባቢ ይገዛልኛል። የ30% በሁለቱም አማራጭ መግዛት እንችላለን ማለት ነው። ለምሳሌ እኔ የ50% ወይንም የ26 ይሁን የ26 ዩኤስዲቲ ዶጅ መግዛት ከፈለኩኝ እዚህ ጋር 26 የምትለውን አስገባለሁ። ከዛ ምንድነው ቀጣዩ ባይ ማድረግ እችላለሁ ማለት ነው። አሁን ባይ ዶጅ ስለው ምን ያደርጋል? ኦርደር ክሬትድ አለኝ፣ ቀጥታ ገዝቶልኛል ማለት ነው። አሁን ከዛ እዚህ ጋር ሆልዲንግ የምትለው ላይ ምን ያህል እንደገዛና ባላንሳችን ስንት እንደሆነ ያሳየናል ማለት ነው። ወይንም በሌላ ቋንቋ ሆልድ ያደረግነው ኮይን የቱ እንደሆነ ያሳየናል ማለት ነው። እዚህ ጋር ዶጅ ኮይን በፊት አልነበረኝም፣ አሁን ግን ስለገዛው እዚህ ጋር ዶጅ ኮይን ብሎ ይመጣል። ምን ያህል ዶጅ ኮይን የገዛሁት ለሚለው እዚህ ጋር 24 ይላል። ከስር ደግሞ አሁን ወደ ዶላር ቢቀየር ስንት ነው ወርዝ የሚያደርገው የሚለውን 25.94 ያው ኦልሞስት $26 ወርዝ ያደርጋል ይለኛል። አጠቃላይ አቬይለብል ያለኝ አሁን ዶጅ ኮይን ስንት ነው? 24 ነው ብሎኛል ማለት ነው። ይሄንን በደንብ ማየት ከፈለግን ደግሞ ምንድነው የምናደርገው? ቀጥታ አሴት ላይ እንገባና እንዳልኳችሁ ስፖት ላይ ትሬድ የተደራረግነው ገንዘብ የትኛው አካውንት ላይ ነው የሚገባው? ፈንዲንግ ላይ ሳይሆን የት ነው? እዚህ ስፖት የምትለው ላይ ማለት ነው። ስፖት ላይ መተን ቼክ ስናደርግ 25 ከ98 አላችሁ ይለኛል ማለት ነው።
28 ከ98 አለኝ። ምንድነው ያለኝ ኮይን የሚለውን ከፈለኩኝ ደግሞ እዚህ ጋር ዶጅ ኮይን ነው ያለ ይለኛል። ምን ያህል ዶጅ ኮይን ያለኝ? ወደ 264.7 አለኝ። ከታች ደግሞ አሁን በዶላር ስንት ያወጣል የሚለውን ቀጥታ እዚህ ጋር አስቀምጦልኛል ማለት ነው። ይሄ ዋጋ 25.98 የሚለው አሁን ዝም ብለን ቁጭ ብለን ብናየው ዋጋው በራሱ እየተቀያየረ ይመጣል። ምክንያቱም ይሄ የዶጅ ኮይን ስለሆነ የዶጅ ኮይን ዋጋ ሲጨምር እዚህ ጋር እየጨመረ ይሄዳል። የዶጅ ኮይን ዋጋ ሲቀንስ ደግሞ እዚህ ጋር ፕራይሱ እየቀነሰ ይሄዳል ማለት ነው። እሺ አሁን ስፖት ላይ እንዴት አንድን ኮይን መግዛት እንደምንችል አይተናል። አሁን ደግሞ ኦልሬዲ የገዛነውን ኮይን መሸጥ ብንፈልግ እንዴት ነው መሸጥ የምንችለው የሚለውን እኔ። ስለዚህ አሁን ስፖት ላይ ገብተን ስናየው ያለን ኮይን ምንድነው? ዶጅ ኮይን ያለን። ስለዚህ አሁን ዶጅ ኮይንን መሸጥ ብንፈልግ እንዴት ነው የምንሸጠው? የመጀመሪያው ሾርትከቱ ራሱ ዶጅ ኮይን የሚለውን ስንነካ እዚህ ጋር ዶጅ ኮይን በዩኤስዲቲ የምትል ያመጣልናል። ቀጥታ እችን ነክቼ ወደ ማርኬት ወደ መሸጫ ቦታ እንዲወስደኝ ማድረግ ይችላሉ። ይኸው ልክ እንሷ ስነካ አመጣልኝ ማለት ነው። ባይ ዲፎልት አሁን ባይ ላይ ነው ያለው። እኔ ግን መሸጥ የምፈልግ ከሆነ እዚህ ጋር ሴል ብዬ መሸጥ እችላለሁ ማለት ነው። ወይ ደግሞ ማርኬት ላይም ገብታችሁ ከዛ ዶጅ ኮይን የሚለውን እዚህ ጋር ዶጅ በዩኤስዲቲ የሚለውን ነክታችሁ ሴል የሚለውን ብንነካ ተመሳሳይ ወደዚሁ ያመጣናል ማለት ነው። ልክ ቅድም እንደሞላ ነው። ኮይናችን ምንድነው? ዶጅ በዩኤስዲቲ ነው። ልክ ነው። ከዛ ማርኬት ፕራይስ ነው፣ እሱም ልክ ነው። ወዲያው መሸጥ ስለምንፈልግ አሁን ምን ያህል ዶጅ ነው ያለኝ እዚህ ጋር ያሳየኛል። አቬለብል አሁን ስንት አለኝ? 264 ዶጅ አለኝ። የእሱን 100% 264ቱን መሸጥ ፈልጋለሁ ካልኩ 100% ማስገባት እችላለሁ። አይ የሆነ ቁጥር ደግሞ እዚህ ጋር ማስገባት ፈልጋለሁ ካልኩም እሱን ማስገባት እችላለሁ ማለት ነው። እኔ ግን አሁን 100% መሸጥ ፈልጋለሁ ካልኩ እችን 100% ሳረጋው ወይንም አማውንቱ 264ቱንም ዶጅ መሸጥ ፈልጋለሁ ማለት ነው። እዚህ ጋር አስገባሁት። ቀጣዩ ስቴፕ ምንድነው የሚሆነው? ቀጥታ ሴል እለዋለሁ ማለት ነው። ይሄው እንደምታዩት ሴል ስለው ኦርደር ክሬትድ አለኝ። ይሄ ማለት ኦልሬዲ ተሽጧል ማለት ነው። ቀጥታ አሴት ላይ ገብቼ ቼክ ማድረግ እችላለሁ። እንደምታዩት ስፖት ላይ አሁን ቅድም ዶጅ ኮይን ነበረ። አሁን ግን ቀጥታ ወደ ዩኤስዲቲ ተቀይሮ ስንት ዩኤስዲቲ አለኝ ማለት ነው? 25.86 ዩኤስዲቲ አለኝ ማለት ነው። በዚህ መንገድ ስፖት ላይ መግዛትም መሸጥም እንችላለን ማለት ነው። እሺ አሁን ደግሞ ቀጥታ ፊውቸር ላይስ እንዴት ነው ትሬድ ማድረግ የሚቻለው የሚለውን እናያለን። ፊውቸር ላይ ትሬድ ለማድረግ መጀመሪያ እዚህ ፊውቸር ላይ እንገባለን። ከዛ ፊውቸር ላይ ከገባችሁ በኋላ እዚህ ጋር አቬለብል ባላንስ በምትለው ስር ስንት ነው የሚያሳየኝ? 0.00 ዩኤስዲቲ። ይሄ ማለት ፊውቸር አካውንት ላይ ምንም ዩኤስዲቲ የለህም እያለኝ ነው። ስለዚህ አሴት ላይ እንገባና መጀመሪያ ፊውቸር ላይ ባላንሳችንን ቼክ እናደርጋለን። እንደምታዩት ፊውቸር ላይ 00 ነው የሚለኝ። ስለዚህ ምን ማድረግ አለብኝ? ከፈንዲንግ ወይንም ከስፖት ካለኝ ወደ ፊውቸር ትራንስፈር ማድረግ አለብኝ ማለት ነው። ትራንስፈር ለማድረግ እችን በተን ተጠቅመን ትራንስፈር ማድረግ እንችላለን። ዘን ምን ይለናል እዚህ ጋር? ከየት ወዴት ነው ትራንስፈር ማድረግ የምትፈልገው ይለኛል። ከስፖት ወደ ኤም ፊውቸር ነው ይለኛል። ይሄ ልክ ነው። አይ ከስፖት አይደለም ከሌላ ነው ካልኩኝ ግን እችን ቀስት ነክቼ የምፈልገውን መምረጥ እችላለሁ ማለት ነው። ለአሁን ግን ስፖት ስለሆነ ችግር የለውም፣ በስፖት እቀጥላለሁ። አቬለብል ባላንስ ስፖት ላይ ስንት አለ ይለኛል? 25። ስለዚህ 25ቱንም መውሰድ ከፈለኩ ማክሲመም የሚለውን ነካውና ኮንፊርም ትራንስፈር። አሁን እንደምታዩት ፊውቸር ላይ ስንት አለኝ? 25 ከ87 ዩኤስዲቲ አለኝ ማለት ነው። ስለዚህ ቀጥታ ፊውቸር ላይ ገብቼ ሳይ እዚህ ጋር ምን መጣ? አሁን አቬለብል ቅድም 0 የነበረው አሁን ስንት አለኝ? 25.86 ዩኤስዲቲ አለኝ ማለት ነው። እሺ አሁን ትሬድ ከማድረጋችን በፊት መጀመሪያ ምንድነው የምናየው? እዚህ ጋር ዩኤስዲ ኤም የሚለው ላይ መሆኑን ቼክ ማድረግ አለብን። ይሄ ማለት በስቴብል ኮይኖች ትሬድ ማድረግ ስንፈልግ ማለት ነው። አዳ በዩኤስዲቲ፣ ዶጅ በዩኤስዲቲ አጌንስት ዩኤስዲቲ የሆኑ ኮይኖችን ትሬድ ማድረግ እንችላለን ማለት ነው። እዚህ ጋር ግን ኮይን ኤም ላይ ቢሆን ግን ኮይንም በኮይን ማለት ነው። ለምሳሌ ቢትኮይንን በኢቴሪየም አይነት ትሬዲንግ ማድረግ ስንፈልግ ይሄን እንጠቀማለን። አሁን ግን እኛ የምንፈልገው ዩኤስዲ ኤም የሚለውን በስቴብል ኮይን ትሬድ ማድረግ ስለምንፈልግ ማለት ነው። አሁን ከታች ዝቅ ብለን ስናይ እዚህ ጋር ይላል አዳ በዩኤስዲቲ ይላል። ስለዚህ አሁን ዝግጁ ሆኖ ያለው አዳ በዩኤስዲቲ ትሬድ ለማስደረግ ነው ማለት ነው። እኛ የምንፈልገው አዳ ሳይሆን ሌላ ኮይን ከሆነ እችን የታችኛዋን ቀስት ከጎኑ ያለችውን መርጠን እዚህ ጋር የምንፈልገውን ኮይን እንመርጣለን ማለት ነው። ወደ ታች እየወረድን መምረጥ እንችላለን። ወይንም ደግሞ እዚህ ሰርች ባር ላይ ገብተን የፈለግነውን ሰርች ማድረግ እንችላለን። ለምሳሌ እኔ ትሬድ ማድረግ የምፈልገው ኤክስአርፒን ከሆነ ኤክስአርፒ የሚለው ሲመጣልኝ ኤክስአርፒ መርጣለሁ። እሺ አሁን ትሬድ ማድረግ የምፈልገው ኤክስአርፒ ነው። እዚህ ጋር ኤክስአርፒ መጥቶልኛል። እሺ ልክ ነው። እንቀጥላለን። ከሱ ዝቅ ስንል ምን ይመጣልናል? እዚህ ጋር
ክሮስ እና 20 ኤክስ ወይንም ሊቨሬጁን ያሳየናል ማለት ነው። ስለዚህ ክሮስ የምትለዋን ስንነካ ምን አለ? የማርጅን ሞድ ምንና ምን ይለናል? ክሮስ እና አይሶሌትድ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ እኛ ያስገባ ነው ባላንሳችን 25 አለን። ኤክስአርፒን ግን ፖዚሽን መክፈት የምፈልገው ማርጅኔ ወይንም የምከፍትበት ገንዘብ 10 ዩኤስዲቲ ነው የምፈልገው ካልን ልክ ያንን 10 ዩኤስዲቲ ተጠቅመን ፖዚሽን ከከፈትን በኋላ ፕራይሱ በጣም ወርዶ ከኛ በተቃራኒ ሄዶ ሊኩዊዴት የምንሆን ከሆነ ያለንን የምናጣ ከሆነ ሊኩዊዴት ከመሆናችን በፊት አይ ቀሪዋን 15ቷንም ተጠቀማት ካልነው ቀጥታ እሷንም ይጠቀማታል ማለት ነው። ይሄ በክሮስ ጊዜ ነው። እኛ ግን በ10 ከፍተን ቀሪ 15 ይኖረናል። አይ የፈለገ ቢከስር እንኳን ከ10 ዶላር በላይ አትንካብኝ በቃ ያስያዝኩትን ብቻ ወሰድ ከሆነ ግን አይሶሌትድ ሞድ ማድረግ ይኖርብናል ማለት ነው። እንደ ጀማሪ እኔ አይሶሌትድ ሞድ ብታደረጉት እመርጣለሁ። ስለዚህ እኔ አይሶሌትድ ወደሚለው ቀይረዋለሁ። እዚህ ጋር አሁን አይሶሌትድ ሆነ ማለት ነው። ቀጣይ ሊቨሬጅ 20 ነው። ሊቨሬጅ እንደምታውቁት ሪስክንም ፕሮፊትንም ነው የሚያባዛው። ስለዚህ አሁን ባይ ዲፎልት 20 ኤክስ ነው። እኔ ግን እዚህ ጋር ከፍ አድርጌ መጨመር እችላለሁ፣ ከፈለኩ መቀነስም እችላለሁ። እኔ ወደ 10 ልቀንሰውና እኔ 10 ኤክስ ኮንፊርም ስለው ሊቨሬጁ ወደ 10 ተቀየረ፣ አይሶሌትድም ሆነ ማለት ነው። ስለዚህ አሁን ዋጋው ይጨምራል ነው ወይንስ ይቀንሳል ብዬ ነው የምገባው። ግራፉን ማየት ከፈለጉኝ እዚህ ጋር የግራፍ ምልክት አለች። እሷን ነክተን ቀጥታ ግራፉን ማየት እንችላለን። ግራፉ እንደምታዩት ይህንን ይመስላል። 15 ሚኒት ከፈለግኩም 15 ሚኒት አደረገውና እዚህ ጋር እንደዚህ ማየት ይችላለሁ ማለት ነው። አሁን ይህን ግራፍ አይታችሁ እናንተ ዋጋው ይጨምራል ብላችሁ ነው ይቀንሳል ብላችሁ ነው የምታስቡት? ይጨምራል ብላችሁ ካሰባችሁ ሎንግ ትገባላችሁ፣ ይቀንሳል ብላችሁ ካሰባችሁ ደግሞ ሾርት ትገባላችሁ ማለት ነው። ለምሳሌ እኔ ይቀንሳል ብዬ አሰብኩም ብልና ሾርት ልግባ። ሾርት መግባት ከፈለግኩ ምን አደርጋለሁ? ሾርት የምትለውን እመርጣለሁ። ከዛ እዚህ ጋር ማርኬት ላይ መሆኑን ቼክ አደርጋለሁ። ይሄን ብትነኩት ብዙ አይነት አለ። ሊሚት፣ ፖስቶንሊ የተለያዩ ነገሮች አሉ። ወዲያው ፖዚሽን መክፈት የምትፈልጉ ከሆነ ግን ማርኬት ላይ መሆን አለበት። ሊሚት ከሆነ ግን የሆነ ፕራይስ ሰታችሁት የማርኬት ፕራይሱ እናንተ ያስቀመጣችሁለት ላይ እዛ ፕራይስ ላይ ሲደርስ ፖዚሽን እንዲከፍትላችሁ ማለት ነው። እኔ ግን ወዲያው ፖዚሽን መክፈት ስለፈለግኩኝ ማርኬት የሚለው ላይ አስገባዋለሁ ማለት ነው። ዘን አማውንት በኤክስአርፒ ስንት ኤክስአርፒ መግዛት ነው የምትፈልገው ይለኛል። አይኔ በኤክስአርፒ ሳይሆን በዩኤስዲቲ ንገረኝ ካልኩት እችን ቀስቷን ነክቼ ወደ ዩኤስዲቲ መቀየር ፈልጋለሁ። ወይንም ደግሞ እዚህ ጋር ያለኝ ስንት ነው አቬይለብል 25 አለኝ። የ25ቱን ስንት ፐርሰንት ነው አሁን ፖዚሽን መክፈት የምፈልገው? ለምሳሌ እኔ 100% ከሆነ እችን ድራግ አድርጌ 100%፣ 50 ከሆነ 50 ስፖት ላይ እንዳየ ነው ማለት ነው። እኔ ግን በ25ቱም ዶላር ክፈትልኝ 100% ተጠቀም ካልኩት እዚህ ጋር 100% አደረግና ምን አደርጋለሁ? ሴል እለዋለሁ ማለት ነው። ሴል ከማለታችሁ በፊት መጀመሪያ ስቶፕ ሎዝ እና ቴክ ፕሮፊት ማስገባት ካለባችሁ እችን ነክታችኋት ልክ እሷን ስትነኩ ቴክ ፕሮፊት ፕራይስ እዚህ ጋር፣ ስቶፕ ሎዝ ፕራይስ እዚህ ጋር ማስገባት ትችላላችሁ። እኔ ግን አይ ፖዚሽን ከከፈትኩ በኋላ አስገባለሁ ካልኩ ለጊዜው እችን አጠፋትና ቀጥታ ፖዚሽን ከፍታለሁ። ሴል ወይንም ሾርት እለዋለሁ። ኮንፊርም ስል ፖዚሽን ይከፍታል ማለት ነው። እንደምታዩት ሾርት ከፍቻለሁ። እቺ በቀይ ኤስ የምትለው ሾርት መግባቴን የሚያሳይ ነው። አሁን ፕራይሱ ከጨመረ እኔ ከስራለሁ። ፕራይሱ እኔ ሾርት ስለገባው ከቀነሰ ደግሞ አተርፋለሁ ማለት ነው። አሁን ግን ስቶፕ ሎዝ እና ቴክ ፕሮፊት ማስገባት ከፈለኩ ምን አደርጋለሁ? እዚህ ጋር ቲፒ ኤስኤል የምትላለች ስቶፕ ሎዝ እና ቴክ ፕሮፊት ማለት ነው። እሱን እነካዋለሁ። ከዛ ሙሉ ፖዚሽን ስለሆነ የምፈልገው ፖዚሽን የሚለው ላይ ያደርገዋለሁ። እሱን ከነካው በኋላ ቴክ ፕሮፊት ስንት ላይ ይሆንል ይለኛል። እዚህ ጋር ፕራይስ ማስገባት እችላለሁ፣ ወይ ደግሞ በትርፍና በኪሳራ ገንዘቤን እዚህ ጋር ማስቀማጥ እችላለሁ ማለት ነው። ፕራይስ ማስገባት ከፈለግኩ እዚህ ጋር አይ በገንዘብ በማተርፈው ገንዘብ አሁን ለምሳሌ 10 ዩኤስዲቲ ሳተርፍ ዝጋልኝ ፖዚሽኑን ከሆነ ቀጥታ እዚህ ጋር 10 ብዬ ስጽፍ 10 ዩኤስዲቲ ሳደርስ እንዲዘጋልኝ አስገባዋለሁ ማለት ነው። ይሄ ማለት ፕራይሱ ያኔ ስንት ይሆናል ራሱ እዚህ ጋር ካልኩሌት አድርጎ ያስገባዋል ማለት ነው። ስቶፕ ሎዝ ደግሞ ኪሳራ ሄዶ 5 ዩኤስዲቲ ከከሰርኩኝ ፖዚሽኑን ዝጋ ወይንም ስቶፕ ሎዝ ካልኩት እንደዚህ ማስገባት እችላለሁ። ዘን ኮንፊርም ስለው ራሱ ያስገባልኛል ማለት ነው። እንደምታዩት አሁን እዚህ ጋር ራሱ የስቶፕ ሎዝ እና የቴክ ፕሮፊት ፕራይሶችን እዚህ ጋር ያሳየኛል ማለት ነው። ሌላው እዚህ ጋር የምናየው ሳይዝ አጠቃላይ ምን ያህል ዩኤስዲቲ ወርዝ የሚያደርግ ፖዚሽን የከፈት ነው የሚለው ወደ 258 ነው። እሱን እዚህ ጋር ማየት እንችላለን። ኢንትሪ ፕራይሳችን ደግሞ ስንገባ የአንድ ኤክስአርፒ ዋጋ ስንት ነበር የሚለውን እዚህ ጋር ኢንትሪ ፕራይሳችንን ያሳየናል። እንደዚሁም አሁን ያለበትን ፕራይስ ደግሞ ማርክ ፕራይስ ብሎ ያሳየናል። እኛ ስቶፕ ሎዝ ባናስቀምጥ ኖሮ ይሄ ፖዚሽን መቼ ነው ሊኩዊዴት የሚሆነው ወይንም ሙሉ ለሙሉ የምንከስረው
የሚለውን ለማየት እዚህ ጋር ሊኩዊዴሽን ፕራይስ የምትለውን ማየት እንችላለን ማለት ነው። ሊኩዊዴሽን ፕራይስ ስንት ሆነ? ወደ 1.54 ላይ ያኔ ሙሉ 25ቱንም ማርጅናችን ማለት የመደብ ነው ልትሉ ትችላላችሁ። 25 ነው። ሊኩዊዴሽን ፕራይስ ላይ ሲደርስ ይሄ 25ታችን ሙሉ ለሙሉ የምናጣበት ወይንም እሱን የምንከስርበት ቦታ ነው ወይንም የፕራይስ ሌቭል ነው ማለት ነው። እንደዚሁ ደግሞ ዋጋው እኔ እንዳልኩት እየቀነሰ ሲሄድ አሁን እንደምታዩት በአረንጓዴ ትርፉን ያሳየኛል ማለት ነው። አሁን 3 ሳንቲም አትርፍ ያለው ማለት ነው። አሁን ትርፏ ወደ 1 ሳንቲም ወረደች። አሁን ወደ 3 ሳንቲም ከፍ አለ። እንደዚህ ትርፍና ኪሳራችሁን እዚሁ ማየት ትችላላችሁ ማለት ነው። ታዲያ አሁን 10 ሳንቲም አተረፍኩ እንዳጋጣሚ። እሺ አሁን ይሄኛው ስቶፕ ሎዝ እና ቴክ ፕሮፊት አስቀምጠናል። ስለዚህ አሁን ትተን መውጣት እንችላለን። ግን ወይ ሀሳባችንን ቀይረን ወይ በሆነ መንገድ ሙሉ ለሙሉ ፖዚሽናችንን መዝጋት ከፈለገ ምንድነው የምናደርገው? እዚህ ጋር ክሎዝ የምትላለች። ክሎዝ የምትለው ነካታለው። ከዛ ክሎዝ ፖዚሽን ብሎ ኮንፊርም አድርግ ይለኛል። ኮንፊርም ስለው ሙሉ ለሙሉ ፖዚሽኑን ይዘጋዋል ማለት ነው። በዚህ መንገድ ሙሉ ለሙሉ ፖዚሽናችንን መዝጋት ትችላላችሁ ማለት ነው። ከዛ አሴት ላይ ገብታችሁ እንዲሁ ፊውቸር ላይ ባላንሳችሁን ማየት ትችላላችሁ ማለት ነው። አሁን ደግሞ በሶስተኝነት የምናየው ወይንም ገንዘባችንን አስቀምጠን ወይንም ስቴክ አድርገን ወለድ ማግኘት የምንችለው እንዴት ነው የሚለውን እናያለን። እሱን ለማየት መጀመሪያ በቀላሉ እዚህ ሰርች መጻፊያው ላይ ሲምፕል እርን ብለን መፈለግ እንችላለን። ሰርች ላይ ሲምፕል እርን ብዬ ጽፍ ይኸው መጣልኝ እዚህ ጋር ቀጥታ እሱን ነካዋለው። ከዛ እዚህ ጋር ሲምፕል እርን የሚላለ ቀጥታ ወደ ሲምፕል እርን የሚለው ውስጥ ገባው ማለት ነው። እዚህ ሲምፕል እርን ላይ ምን አይነት አለ? ፍሌክሰብል እና ሎክድ የሚባል አለ። ፍሌክሰብል ማለት እናንተ የፈለጋችሁትን ያህሉ የኤስዲቲ ካስቀመጣችሁና ወለድ ማግኘት ከጀመራችሁ በኋላ የሆነ ሰዓት ላይ ማውጣት ስትፈልጉ ወዲያው ማውጣት ትችላላችሁ ማለት ነው። ሎክድ ከሆነ ግን ምን ይሆናል? ወለዱም ይጨምራል። ግን ደግሞ የአንድ ሳምንት ከሆነ ለአንድ ሳምንት ማውጣት አትችሉም። እናውጣ የምትሉ ከሆነ ወለዳችሁን ታጣላችሁ። የ90 ቀን ከሆነ ለ90 ቀን ሳታወጡ ሎክድ አድርጋችሁ ታስቀምጣላችሁ። ከዛ የ90 ቀን መጨረሻ ላይ ከነ ትርፋችሁ ወይንም ከነ ወለዱ ማውጣት ትችላላችሁ ማለት ነው። ለምሳሌ ፍሌክሰብል የሚለው ላይ ገብተን እንይ። ፍሌክሰብል ላይ አሁን እዚህ ጋር ዩኤስዲሲ እስከ 5.5% የሚል አለ። 5.5% አሪፍ ነው። ስለዚህ እሱን ገብተን ማየት እንችላለን። ልክ እሱን ገብተን ስናይ እዚህ ጋር ፍሌክሰብል ነው 5.52% ወለድ አለ ይላል። ታዲያ ከታች እዚህ ሰመሪው ስር ምን ይለናል? $0 እስከ $200 ለሚያስቀምጡ ነው 5.5% ያለው። $200 በላይ ለሚያስቀምጡ እዚህ ጋር እንደምታዩት ፐርሰንቱ ስንት ነው? እስከ 0.52 ነው ማለት ነው። ስለዚህ ይሄ ኮታ አለው ወይንም ሊሚትድ ነው ማለት ነው። ስለዚህ እስከ $200 ብቻ የሚያስቀምጥ ሰው ነው ሙሉ የ5.5% ወለድ የሚያገኘው። ከ200 በላይ ከሆነ ግን ከ200 በላይ የመጣችሁ አሁን ለምሳሌ $300 ከሆነ ስቴክ ያደረግነው 200 በ5.5% ወለድ ይታሰብልናል። ቀሪዋ 100 ግን በ0.52% ነው የምትታሰበው ማለት ነው። ዘን የምንፈልገውን ባላንስ እዚህ ጋር ማስገባት እንችላለን። ለምሳሌ $200 ባስገባ ወይንም 200 USDC ስቴክ ባረግ በየቀኑ ምን ይላል እዚህ ጋር ኤስቲሜትድ ዴይሊ ሪዋርድ ብሎ ወለድ በየቀኑ ስንት አገኛለሁ? 0.03 USDT ወይንም 3 ሳንቲም ዶላር በየቀኑ ወለድ አገኛለሁ ማለት ነው። ይሄ በዚህ መልኩ ነው የሚሰራው። እንደዚሁም ደግሞ የሎክድ ፕሮዳክቶችን ማየት ከፈለግን ሎክድ ላይ አስገብተን እንደዚሁ ማየት እንችላለን ማለት ነው። እዚህ ጋር ሎክድ ላይ ዩኤስዲቲ ራሱ አንድ ኦፈር አለው። እዚህ ጋር ምንድነው የሚለው 180 ቀን አቅርቧል። ለ180 ቀን እስከ 2.43% አለው። እሱ ላይ መሳተፍ ከፈለግን ቀጥታ እሱን እንነካዋለን። ከዛ ምንድነው የሚለን ለ180 ቀን አስገብታችሁ ለ180 ቀን አትነኩትም ማለት ነው ገንዘባችሁን። እንደዛ ካደረጋችሁ 2.43% ወለድ ታገኛላችሁ። ኮታ ግን እስከ 50,000 USDT ብቻ ነው። ከዛ በላይ ማስቀመጥ አትችሉም ነው። እንደዚሁ የ180 ቀን ማስቀመጥ ከፈለግን ደግሞ የ180 ቀን ወደ 2.28% አለው። 90 ቀን ከሆነ ሎክድ የምናደርገው 2.06% አለው ማለት ነው። ይሄ የሚያስማማን ከሆነ ቀጥታ እዚህ ጋር አማውንት የሚለው ላይ የምንፈልገውን ማስቀመጥ እንችላለን ማለት ነው። እዚህ ጋር አሁን አቬይላብል ባላንስ ብሎ የኔን 26 USDT ነው የሚያሳየን። ከፈለግን ግን ከፊውቸር ላይ ማውጣተን ሆነ ከሌላም እዚህ ጋር ቶፕ አፕ ብለን ተጨማሪ ማስገባትና ስቴክ ማድረግ እንችላለን ማለት ነው። ሌላም ደግሞ ከዚህ በላይ በጣም ትልልቅ የወለድ ፐርሰንት ያላቸው ኮይኖች አሉ። ለምሳሌ እዚህ ጋር እንደምታዩት ይሄ ኦጂ የተባለ ኮይን
ወደ 115% ድረስ ወለድ ሰጣለሁ ብሏል። እሱን ነክተን ብናየው እንደምታዩት በፍሌክሰብል 32% አለ። 90 ቀን ደግሞ ሎክድ ለሚያደርግ 111% አለ። 120 ቀን ሎክድ ለሚያደርግ ደግሞ 115% ወለድ አለ። እዚህ ጋር ግን መጠንቀቅ ያለባችሁ ምንድነው ይሄ ነገር ኦጂ የተባለ ኮይን ነው። ስለዚህ እናንተ ለ90 ቀን በ111% ወለድ ዲፖዚት ማድረግ በጣም ትልቅ ወለድ ነው። ግን ሪስኩ ምንድነው የራሱ የአንድ ኦጂ ዋጋ በጣም እየወረደ ሊሄድ ይችላል። ምናልባት እስከ 90 ቀን መጨረሻ ድረስ 200 እና 300% ዋጋው ድሮፕ ሊያደርግ ይችላል ማለት ነው። ስለዚህ ዋጋው ድሮፕ ሊያደርግ የማይችል መሆኑ ወይንም ዋጋው ሊጨምር ይችላል። ለረጅም ጊዜ ይሄን ኮይን መያዝ እፈልጋለሁ ብላችሁ የምታምኑት ኮይን መሆን አለበት ማለት ነው። ፐርሰንቱ ስለጨመረ ብቻ እናንተ 111% ወለድ ቢሰጣችሁ የኮይኑ ዋጋ ግን 304% ዋጋው የሚቀንስ ከሆነ ስቲል ኪሳራ ስለሆነ እሱን መጠንቀቅ አለባችሁ ማለት ነው። ኤኒሃው በዚህ መልኩ የፈለጋችሁትን ኮይን መርጣችሁ ስቴክ በማድረግ ወለድ ማግኘት ትችላላችሁ ማለት ነው። በዚህ መልኩ ስቴክ ያረጋችኋቸው ኮይኖች ደግሞ ከነ ወለዳቸው እዚህ ጋር እርን የሚለው ስር አሴት ላይ ከገባችሁ በኋላ እርን በሚለው ስር ይመጣላችኋል ማለት ነው። እኔ አሁን ምንም አይነት ስቴክ ያረኩት ፕሮዳክት ስለሌለ 0 ነው የሚለው። እናንተ ከፈለጋችሁ ግን በዚህ መልኩ ስቴክ ማድረግ ትችላላችሁ ማለት ነው። እሺ ቤተሰቦች የዛሬው ለጀማሪዎች እንዴት ባይናንስን መጠቀም እንችላለን የሚለው ቪዲዮ ይህንን ይመስላል። እናንተ ግን ሞር ፈርዘር አድቫንስ የሆነ ነገር ከፈለጋችሁ እንዲሁ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። አሁን ካሳያችሁ በላይ ባይናንስ ላይ በጣም ብዙ ነገር ማድረግ ይቻላል። አሁን ያሳያችሁ ጀስት ለጀማሪዎች ብቻ ነው። ለመጀመሪያ ጊዜ ለመተዋወቅ ወይንም መሰረታዊ ነገሮችን ለመጠቀም ብቻ ነው። ኤአይን ጨምሮ የተለያዩ አድቫንስድ የሆኑ ፊቸሮች አሉት። እሱንም ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ያስቀምጡልኝ፣ ወይንም ደግሞ ስፔሲፊክ የሆነ ፓርት ላይ ምናልባት ፊቸር ላይ ኢንዲቴል ስራልን ወይንም ሌላ አይነት ጥያቄ ካላችሁ እንዲሁ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በተለይ ደግሞ እዚህ ክሪፕቶ ላይ አክቲቭ መሆን የምትፈልጉና መሳተፍ የምትፈልጉ ከሆነ የተለያዩ ፕሮሞሽኖችን ጨምሮ አዳዲስ መረጃዎችን ቶሎ የማቀርብበት የቴሌግራም ቻናል ሊንክ እንዲሁ አስቀምጬላችኋለሁ። የቴሌግራም ቻናሉን ጆይን ማድረግ አትርሱ። በጣም ትጠቀሙበታላችሁ። የዛሬው ይህን ይመስላል። በቀጣይ ቪዲዮ አገኛችኋለሁ። ሰላም ሁኑልኝ። ቻው